ሰላም ሰላም፣ እንዴት ናቸው? እድን የተከበራችሁ የሰናይት ዩቲዩብ ቻናል ቤተሰቦች እንዴት አላችሁ? እንዴት ናቸው? እኔ ያለው እግዚአብሔር ይመስገን ሁሉ ሰላም ሁሉ አማን። ዛሬ እንግዲህ አዋዜ በየሀገር በውጭም ያላችሁት ጠፋብኝ፣ ሰላማችሁ ይብዛል ያልከኝ ሰናይት ነኝና እንዴት ናችሁ? ደህና ናችሁልኝ? ዛሬ እንግዲህ ዳቦ በእንቁላል በዶሮ መስራት ትችላላችሁ። እኔ ሰራሁት በአዋዜ ነው ማለት ነው። እንደዚህ የሚያምር ቆንጆ ዳቦ መጋገር ከፈለጋችሁ ሰርታችሁ መመገብ ትችላላችሁ። በጣም ነው የሚጣፍጠው። ሽታው እንዴት እንደሚያምር ልነግራችሁ አልችልም። ከፈለጋችሁም ደግሞ አሳያችኋለሁ ማለት ነው። ግን እሱ ቀላል ነው፣ ሁሉም ሰው መስራት ይችላል። ግን ይህን ዳቦ ትንሽ እየሳርጋችሁ ሰርታችሁ ቢሉት ማለት ነው እግዚአብሔርን በጣም ነው የሚጣፍጠው። በጣም ነው የሚያምረው። ሽታው መዓዛው በቃ ኬክ በለት ፍርፍር ነው ያለው ማለት ነው። እና ወደ ስራችን እንግባ ማለት ነው። ብቻ ከእናንተ የሚጠበቀው ሸር፣ ላይክ፣ ሰብስክራይብ፣ ኮሜንት ያደርጋችሁ አበረታቱ፣ ይደግፉኝ፣ ያዙኛል፣ ያያችሁ አትለፉኝ ማለት ነው። በጣም ነው የሚያምረው። በጣም ቆንጆ በትኩሱ ቆረሽ ሲሆን ሆኑ ያበላሸሁት፣ ግን በረድ ሲል እናንተ ወርሳችሁ እዩት ማለት ነው። ለእናንተ ለማሳየት ትኩሱን ነው የቆረስኩት፣ ግን ፍርፍር እንትን አላለም ማለት ነው። ወደ አሰራሩ እንሄዳለን ማለት ነው። ተከታተሉን። ይመቻችሁ ውዶች። የተጠቀምኳቸው ግብአቶች አንድ እርጎ፣ 2 ዱቄት ፊኖ ዱቄት፣ እርሾ፣ ቤኪንግ ፓውደር፣ እንቁላል እና የገበታ ዝብዳ ወይም ቅቤ፣ ጨው፣ ስኳር ነው የተጠቀምኩት ማለት ነው። ብዙም አለበዛትም። ጨው ነው ብዙም አልወድም እና የሱፍ ነው ማለት ነው። ያ ዘይት ነው የተጠቀምኩት ማለት ነው። ከዛ እንደዛ አድርጌ ሁሉንም ባንዴ በእጅ ስራ ስለነበረ እንዲፈጥንልኝ በማብኪያ ያቦካሁት ማለት ነው፣ በማሽን። እናንተ እንደተመቻችሁ ማድረግ ትችላላችሁ። በደንብ እንዲያዝላችሁ ከፈለጋችሁ ግን እንደዚህ አሁን ቅድም እኔ እንደጋገርኩት ፍርፍት እንዲላችሁ ከፈለጋችሁ በማብኪያ እንደዚህ እያያችሁ በጣም እንዳይቀጥንባችሁ እያያችሁ እኔ 1 ኩባያ ወተት ነው እንግዲህ። ወተቱ ለዱቄቱ ካነሰ ውሃ መጨመር ትችላላችሁ። እያያችሁ በአንዴ ያለ ማድረግ ነው። እንደዚህ ወፈር ሲል ወተቱን ጨመር ያደርጋችሁ ቅጥን ታደርጉታላችሁ ማለት ነው። እንደዚህ አድርጌ ሶፍት እንዲሆን በጣም እንትን አላልኩትም፣ ያን ያላቀጠንኩትም፣ በጣም ወፍር አታርጉት ማለት ነው። እንደዚህ አድርጋችሁ ለ1 ሰዓት ትተውታላችሁ። ከ1 ሰዓት በኋላ እንደዚህ ይሆናል። እቃው ትልቅ ስለሆነ ነው እንጂ በጣም ቆንጆ የሆነው ኩፍ ብሎልኛል ማለት ነው። ከዛ የተጠቀምኩት ቅቤ፣ የገበታ ቅቤ ያልተነጠረ ኖርማል ቅቤ ነው እና በርበሬ። በዚህ አጋጣሚ ጓደኛዬ የኔ ወደ በጣም ነው የማመሰግነው። በርበሬ ነው ጓደኛዬ ነች በነገራችን ላይ። ከስንት ዓመት በኋላ ነው የኢትዮጵያ በርበሬ የቀመስኩትና ጓደኛዬ ልካልኝ ነው። ከዛ የወይራ ዘይት እና ቅቤውን እንደዚህ ባንዴ። ቅቤ በነገራችን ላይ አልወድም፣ ግን የምትወዱ ሰዎች ቅቤውን ብቻ ብትጠቀሙት ቆንጆ ነው። ከዛ ቅቤው እንዲቀልጥልኝ ውሃ ነው ከታችም የሞቀ ውሃ አድርጌ ቅቤው ቀለጠልኝ። ከዛ አገናኘሁት በርበሬን ጨምሬ። ከዛ ዱቄት ከተቦካው ላይ ከሊጡ ላይ እንደዚህ ያገናኘሁትን ከላዩ ላይ ፍሰሰርበታለሁ ማለት ነው። እና እኔ በእጄን የተጠቀምኩት፣ እናንተ ግላፍ መልበስ ትችላላችሁ፣ በምናምን እንደዚህ መጠቀም ትችላላችሁ። እኔ የራሴ ስለምበላው በእጄ ነው። እኔ አይላው ብቻ እጅን በጣም ነው የምወደው፣ ብሰራበት ሁሉ ነው። ምንም ንጹህ ያለው ጥፍርም አላሳድግም፣ ጥፍር ቀለም አልቀባም፣ ምንም ችግር የለውም። እና ለራሴ ስለሆነ እንደዚህ ከላይ ብድግ ነው የምታደርጉት፣ አያችሁ እንደዚህ ማለት ነው። ከዛ እንደዚህ በእጃችሁ ይዛችሁ ወደ ታች ወደ ላይ ታደርጉታላችሁ ማለት ነው። በጣም እንትን ቆንጆ እንዲሆንላችሁ ከፈለጋችሁ ማለት ነው። እንደዚህ በጣም ያኔ ውስጡ ገባ ወጣ ያለ እንትን እንዲልላችሁ ማለት ነው። አያችሁ በዚህ መልኩ እንደዚህ አድርጌ ከላይ ብድግ ታደርጉለታላችሁ። እናንተ እንደምትችሉት አድርጋችሁ። ሙያ ከአንዳንድ ሰው አችሉም ብዬ ሳይሆን እኔ ሁሌም እንደምናገረው አንዳንዳችን የሆነ ነገር ሸር እንደራረጋለን በሚለው ነው። ቅመም እኔ ሰሊጥ መጨመር ትችላላችሁ፣ በሶዳ ምናምን ማድረግ ትችላላችሁ። እኔ ግን
አገር ቤትም ያለው ሶዳ አልወድም፣ ለዛ ነው ያልጨመርኩበት። ከዛ በኋላ ግን ከላይ ቆይታ የለሽ እንዲያምር ብዬ ለእናንተ ከላይ ሰሊጥና በሶዳ ጨምሬበታለሁ ማለት ነው። ሰው እንደዛ አድርጌ ኦቨኔን በመጀመሪያ አሙቄዋለሁ ማለት ነው። ለ30 ደቂቃ እንደዚህ አድርጌ ጊዜ ካላችሁ ዝም ብላችሁ እንደዚህ እንዳረጋችሁ፣ ጊዜ ካላችሁ የሆነ ሙቀት ላይ እፍናርጋችሁ ለ15 ለ20 ደቂቃ መተው ትችላላችሁ። እኔ ግን እነዚህ በላይ ማንሳት አልፈለግኩም። ኦቨኔ ሙቆ ስለነበረ ከሙቆው ጋር እንደዚህ አድርጌዋለሁ ማለት ነው። እንደዚህ አድርጋችሁ ኦቨን ውስጥ እንትን ካረጋችሁት ማለት ነው። ለአዛናዝነው አንቁ ሚስቶ ፓርክ ነው በሾሪ ሰው ኦቨን ውስጥ እንደዚህ አድርጌ ለ30 ደቂቃ ከታች መጀመሪያ እንትን ብያለሁ። ከዛ ከ30 ደቂቃ በኋላ እንደዚህ ሆኖ በስሎልኝ በሚያምር መልኩ አያችሁት። ኬክ ነው በቃ የሚመስለው። በጣም ነው የሚያምረው። ብስል ብሏል ማለት ነው። እንዲሁም ረስቸው መዳም ነው እያለችና አያችሁ በቃ ፍክ ዶናት እንትን ነበር ያማረኝ። ምንድን ነበር የአገር ቤት ዶናት እንደዚህ ሲያዩ እና እኔ በትኩሱ ቆርሼው ፍርፍር ነው ያለው ማለት ነው። እናንተ በረድ ሲል አይታችሁ ቆርሳችሁ ተጠቀሙት ማለት ነው። ለማንኛውም እንደዛ አድርጋችሁ ከተመቻችሁ ሰርታችሁ ብሉት። አያችሁ ከስር ነበር አቆራረሱ እንትን አላልኩትም፣ ትኩስ ስለሆነ በረድ እስኪል እናንተ ጠብቃችሁ መቁረስ ትችላላችሁ ማለት ነው። የሚያምር ሽታ፣ የሚያምር ጥፍጥና፣ የሚያምር በቃ ኦማይ ጋድ እግዚአብሔርን እምላችሁ በቃ ሁለት እንደዚህ ብዝት ባይልም አንድ ኩባያ ምናምን ሰርታችሁ እንደዚህ አድርጋችሁ ሰርታችሁ ቢሉት በትኩስ ስለቀረጽኩት ፍርፍር ነው ያለው ማለት ነው። የችግር ውስጡ እንዴት እንደበሰለ እነግራችሁ አልችልም። የሚያምር ሽታ እግዚአብሔርን እምላችሁ በቃ ከዛ ክንትናል። ለማንኛውም ለክርስትና እምነት ተከታዮች በሙሉ እንኳን ለመስቀል በዓል በሰላም አደረሳችሁ አደረሰን። የከረሞ ሳይበለን ሀገራችንን እኛም ገብተን የምናከብረው ያድርገን። እወዳችኋለሁ። ሼር፣ ላይክ፣ ሰብስክራይብ ያደረጋችሁ አበረታቱኝ። እወዳችኋለሁ። ባይ ባይ።